ከወቅቱ የቤተ ክርስቲያን ተግዳሮቶች መካከል ተተኪ ያለማፍራት ችግር ነው። እንግዲህ ይሄ ችግር የሁሉም ቤተ ክርስቲያን ችግር ነው ማለት ባንችልም በዚህ ጊዜ በአብዛኛው ማለት በሚቻል ደረጃ ብዙ ቤተ ክርስቲያናት ተተኪ ባለማፍራት ችግር ተጠምደዋል። ካሎስ ቲዩ እንግዲህ ለዚህ ችግር መፋፋም ትልቁን ሚና የተጫወቱት ከቅርብ ጊዜ በግለሰብ ደረጃ እየተከፈቱ ያሉ ቤተክርስቲያናት ናቸው። እንግዲህ በግለሰብ ደረጃ እየተከፈቱ ያሉ ቤተክርስቲያናት የሚለውን በትምህርት ጥቅስ ውስጥ አድርጉታላችሁ። ምክንያቱም ቤተክርስቲያን የምትተከል እንደ እግዚአብሔር ቃል የምታድግ የምትበዛ ናት እንጂ እንደ ሱቅ ወይ እንደ ቡቲክ እንደሆነ ቢዝነስ ሴንተር የምትከፈት አይደለችም። ስለዚህ በጣም ትልቁን ሚና የተጫወቱ ያሉት ከቅርብ ጊዜ በኋላ እንደዚህ አይነት ሰዎች በኢትዮጵያ ውስጥ በመበራከታቸው እንደዚህ አይነት ችግሮች እንዲበዙ ምክንያት ሆኗል ማለት ነው። ተተኪ አለማፍራት አንዱ ትልቁ ችግር ነው ማለት የምንችልበት ደረጃ ላይ የደረስንበት ጊዜ ነው ማለት እንችላለን። እንደሚታወቀው ከቅርብ ጊዜ በኋላ እንደዚህ አይነት ቤተክርስቲያናት ዋናው ሰው ወይም ያንን ቤተክርስቲያን የሚመራው ሰው በዚያ ቤተክርስቲያን ከሌለ ቤተክርስቲያኑ በጣም ጭር ብሎ የሚውል በቤተክርስቲያን ውስጥ ብዙ እንቅስቃሴ የማይስተዋልበት ደረጃ ላይ ደርሰናል። በዛ ቤተክርስቲያን ውስጥ ያሉ አገልጋዮችም እያዩ የሚያድጉት ይህንን ስለሆነ ምናልባት የሆነ ቀን እድሉን ሲያገኙ ወይም ደግሞ ከዛ ቤተክርስቲያን ወጥተው የራሳቸውን ቪዥን ለማንቀሳቀስ በሚሞክሩበት ሰዓትም ሲያዩ ያደጉት ያንኑ ነውና አባቶቻቸው ወይም አሁንም በትምህርት ጥቅስ ውስጥ መንፈሳዊ አባቶቻቸው ሲያደርጉ ያዩትን ያንኑ ነገር ሲደግሙት እንመለከታለን። በእርግጥ ቤተክርስቲያን ለአንድ ሰው በመሪነት ደረጃ የተተወች ተቋም አይደለችም። አንድ መሪ ሊኖራት ይችላል። ነገር ግን እሱ ያለው ብቻ እንዲሆን ወይም ደግሞ እሱ የፈለገው ነገር ብቻ እንዲደረግ የተተወች ቤተክርስቲያን አይደለችም። በህብረት ውስጥ የተቋቋመች፣ በህብረት ውስጥ የምታድግ የምትሰፋ መሆኗን መጽሐፍ ቅዱስ አጥብቆ ይናገራል። ይህ ክፉ ልማድ አሁን በቅርብ ጊዜያት ውስጥ በወንጌላውያን ቤተክርስቲያናት ውስጥም እየተዛመተ ከፍተኛ የሆነ ቀውስ እያመጣ እንመለከተዋለን። ይህንን ስል ሁሉም በወንጌላውያን አማኞች ቤተክርስቲያን ውስጥ ያሉ መሪዎች እንደዚህ ሆነዋል ማለት ሳይሆን አብዛኛው ማለት በሚቻል ደረጃ ወደዚህ ችግር እየገቡ መሆኑን ማስተዋል እንችላለን። እንግዲህ ይሄ ችግር በወንጌላውያን አብያተ ክርስቲያናት ውስጥ መስፋፋቱ በጣም ትልቅ ችግርን እያስከተለ ትልቅ መዘዝን እያስከተለ ይገኛል። ትላንትና በእግዚአብሔር አመራር ትላንትና በቤተክርስቲያን ውስጥ በታማኝነት ያገለግሉ የነበሩ መሪዎች በጤናማው መንገድ ያደጉ መሪዎችም እነዚህን ትክክል ባልሆነ መንገድ የሚሄዱ መሪዎችን በማየት መንገዳቸውን እየቀየሩ አዲስ ጭንብልን እያጠለቁ ይገኛሉ። እናም በቤተክርስቲያን ውስጥ ወጣቶችና የሙሉ ጊዜ አገልጋዮች መድረስ የማይችሉበት ርካብ ወይም ደግሞ ከፍታ እየተገነባ ይገኛል። ጤናማ መሪ ጤናማ አባት ተተኪ ላይ ትኩረት የሚያደርግ ነው። ተተኪ ላይ መስራት ነገ ላይ መስራት ነው። ተተኪን ማፍራት የነገዋን ቤተክርስቲያን በጤናማ ሰዎች እጅ እንድትመራ አመቻችቶ ማቀበል ነው። ስለዚህም ባለህበት እርግጥ የሚል አስተሳሰብ በዚህ ዘመን እየተስፋፋ ያለ ይመስላል። መሪዎች አጠገባቸው ያሉ ሰዎች ሲያድጉ ሲማሩ የተሻለ ነገር ሲሆንላቸው ደስ የማይላቸው ከሆነ የሚረብሻቸው ከሆነ ይልቁንም ከዛ ቤተክርስቲያን ውስጥ እንዲለቁላቸው የሚፈልጉ ከሆነ ያ ቤተክርስቲያን እየተመራ ያለው ጤናማ ባልሆነ ሰው ነው ማለት ነው። መጽሐፍ ቅዱሳችንም ይህንን አያስተምረንም። ይሄ ልማድ ተተኪን አለማፍራት እኔ ብቻ ልደግ እኔ ብቻ ልምራ እኔ ብቻ ልታይ የሚል አስተሳሰብ ከሰይጣን እኩል ልንቃወመው የሚገባ ክፉ ልማድ መሆኑን መጽሐፍ ቅዱሳችን ያስተምረናል። እንግዲህ ቅድም እንዳልኩት አንዳንድ መሪዎች ጤናማ በሆነ መንገድ ያደጉ ናቸው። ትላንትና እግዚአብሔርን በመፍራት በአግባቡ ከነሱ በፊት በነበሩ መሪዎች ተተኪ ተደርገው ያደጉ በጤናማው መንገድ ሲጓዙ የነበሩ ናቸው። ነገር ግን የዚህን ዘመን አንዳንድ እንቅስቃሴ በማየት ሐሳባቸውን እየቀየሩ መልካም ቅንነታቸውን እየጣሉ እየመጡ ያሉበት ጊዜ ነው። ይሄ ደግሞ ከነፉግነትም በላይ እንደሆነ ማስተዋል እንችላለን። ጤናማ በሆነ መንገድ ያደገ ሰው ልጁን ጤናማ በሆነ መንገድ ያሳድጋል እንጂ በተቃራኒው መንገድ መጓዝ የለበትም። ተተኪን ማፍራት ነገን ማቃናት ነው። ተተኪን ማፍራት ነገን ማስዋብ ነው። ተተኪን ማፍራት ጤናማ የሆኑ ሰዎች ነገ ቤተክርስቲያንን ተቋምን እንዲመሩ እድል መስጠት ነው። እንግዲህ አንድ የሚታየኝ ትልቅ የሆነ ነገር አለ። እሱን ሼር ላደርጋችሁ እፈልጋለሁ። ጊዜ የሁሉም ሰው ዳኛ ነው። አንድ ቀን ማርጀት፣ አንድ ቀን መድከም፣ አንድ ቀን መታመም፣ አንድ ቀን ደግሞ የዚህ ዓለም ሩጫ ማብቃቱ አይቀርም።
ተተኪን ለማፍራት በእርግጥ ይሄ ሁነኛው ምክንያታችን ነው ማለት አይደለም። ነገር ግን ነገ በመናልፍበት ጊዜ የሆነ ነገር ገጥሞን ከሀገር በመንወጣበት ጊዜ በህመም ምክንያት ረፍት በሚያስፈልገን ጊዜ የዚህ ዓለም ሩጫን በሚያበቃበት ጊዜ ተቋማችን ጤናማ በሆነ መንገድ እንዲቀጥል ጤናማ መሪዎችን የማሳደግ ኃላፊነት አለብን። ነገር ግን ተተኪን ለማፍራት ዋነኛው ምክንያት ይሄ አይደለም። ከዚህ የተሻለ ጠንካራና ብርቱ ምክንያት በመጽሐፍ ቅዱሳችን ላይ እናገኛለን። ያም እግዚአብሔር የሚወደው ልምምድ ስለሆነ ነው። ኢየሱስ ክርስቶስ ያስተማረን በአገልግሎቱም በሕይወቱም በትምህርትም በምሳሌነትም ያስተማረን ተተኪን ማፍራት ጤናማ የሆነ መንገድ እንደሆነ። እስቲ ኢየሱስ ክርስቶስን እንመልከት። እነዛን 12ቱን ሰዎች ከመረጠ በኋላ ለ3 ዓመት ተኩል ምን እንዳደረገላቸው አስቡ። ይመክራቸዋል፣ ይገስጻቸዋል፣ አቅጣጫ ያሳያቸዋል፣ ረፍት በሚያስፈልጋቸው ጊዜ ረፍት ይሰጣቸዋል፣ ሲሳሳቱ ይመልሳቸዋል፣ ኃላፊነትን ይሰጣቸዋል። በሚደንቅ ሁኔታ ደግሞ ያሳድጋቸው የነበረው በአገልግሎት ደረጃ ከሱ የተሻሉ እንዲሆኑ ነበር። ምክንያቱ ደግሞ ኢየሱስ ክርስቶስ የነበረው የአገልግሎት ዘመን በጣም የተወሰነ ስለሆነ ደቀ መዛሙርቱ ደግሞ ከዚህ የተሻለ የአገልግሎት ጊዜ ስላላቸው በእኔ የሚያምን እኔ የማደርገውን ሥራ ይሰራል፣ ከዚህም የሚበልጥ ሥራ ያደርጋል እያለ ለተሻለ ሥራ ሲያበረታታቸው ሲመክራቸው እንመለከታለን። እንግዲህ ጤናማው የተተኪ ማፍራት ሂደት ይሄ ነው። ከሰማይ ያመጣውን አጀንዳ በአግባቡ አቀብሏቸዋል። ከሰማይ ይዞት የመጣውን ያንን ወንጌል በአግባቡ እጃቸው ላይ አስቀምጧል። እነሱም እያዩ ያደጉት ያንን መልካም ነገር ነውና ለቀጣዩ ትውልድ ያደረጉት ያንን ነው። በዚህ አግባብና ምክንያት ነው ወንጌል ዛሬ እኛ እጅ ላይ የደረሰው። ቅዱስ ጳውሎስንም እንመልከት። ወጣት ለነበሩት ታዳጊ ለነበሩት ለነ ጢሞቴዎስ ይከፍል የነበረው ዋጋ ቀላል የሚባል አልነበረም። ዛሬ ያሉ መሪዎች በየቤተ ክርስቲያን ያሉ መሪዎች ይህ አይነት አስተሳሰብ አላቸው። ነገ ቤተ ክርስቲያንን የሚመሩ ናቸው ብለው የሚያስቡትን ወጣቶችና ታዳጊዎች በዚህ ልክ ያስተምራሉ። የሚያስተምሩ ከሆነ እሰየው፣ እግዚአብሔር ይመስገን። ካልሆነ ግን መንገዳቸውን እንዲያዩ እድል ልንሰጣቸው፣ ልንጸልይላቸው፣ የሚሰሙንም አይነት ከሆነ ደግሞ ምክራችንም ልንለግሳቸው ይገባል። ካሎስ ቲዩብ ቅዱስ ጳውሎስ ለጢሞቴዎስ ያደረገው ነገር ከጢሞቴዎስ አልፎ ዛሬ ላይ ለሚኖሩ ብዙ ወጣቶች ትልቅ ምሳሌነትን ትቶ ያለፈ ነገር ነው። ስለዚህ ከየት መጣ ነው ለብቻ ማደግን? ከየት ነው የተማር ነው ለብቻ ሻይን ማድረግን? ከየት ነው ያመጣ ነው ለብቻ እኔ ያልኩት ብቻ ይሁን የሚለውን አስተሳሰብ ከየት ነው ያወረስ ነው? መጽሐፍ ቅዱሳችን ላይ ያሉ መሪዎች ይህንን አላስተማሩንም። ኢየሱስ ክርስቶስ ይህንን አላስተማርም። ቅዱስ ቃሉ ይህንን አልነገረንም። ስለዚህ ቆም ብለን ራሳችንን ልንፈትሽ ይገባል። ማይ ዌይ ኦር ኖ ዌይ የሚል አስተሳሰብ ወይም ያመራር ሂደት መጽሐፍ ቅዱሳችን ላይ አናገኝም፣ ደግሞም ጤናማም አይደለም። ስለዚህ በዚህ አግባብ የምንሄድ ከሆነ ተተኪን አለማፍራት ቅዱስ ቃሉን መቃወም ነው ማለት ነው። ለብቻዬ ነው እኔ የምመራው፣ ለብቻዬ ነው ነገሮችን ማድረገው ብሎ የሚያስብ መሪ ካለ ከእግዚአብሔር ቃል በተቃራኒ እንደቆመ ሊያስብ ይገባዋል። በትምህርቱ መጀመሪያ ላይ የምታስታውሱ ከሆነ ለዚህ ችግር መፋፋም ከቅርብ ጊዜ ወዲህ በግለሰብ ደረጃ እየተከፈቱ ያሉ ቤተ ክርስቲያናት ትልቅ አስተዋጽኦ አድርገዋል ብያችሁ ነበር። ቅድም እንደተናገርኩት እነዚህ መሪዎች ዞር ካሉ የዚያ ቤተ ክርስቲያን ህልውና የሚቀጥል አይደለም። ቤተ ክርስቲያን እንደዛ አይደለችም። የቤተ ክርስቲያን ህልውናና መሰረት ሰው አይደለም። የቤተ ክርስቲያን መሰረት ኢየሱስ ክርስቶስ ነው። አንድ ሰው ላይ የተንጠለጠለ ህልውና ያላት ቤተ ክርስቲያን የክርስቶስ ቤተ ክርስቲያን እንዳልሆነች መጽሐፍ ቅዱሳችን ያስተምረናል። እንግዲህ አንድ ምሳሌ ልጠቀምና መልእክቴን ወደ ማጠቃለሉ ልሂድ። አባት በጤናማ መንገድ ያሳደገውን ልጁን ጤናማ ቦታ ላይ እንዲደርስ ማየት ከፍተኛ የሆነ ፍላጎት አለው። ተመልከቱ። በተለይ የወለዳችሁ ሰዎች ይህንን በደንብ አንደርስታንድ ታደርጋላችሁ። የወለዳችኋቸው ልጆች እንዴት እንዲያድጉላችሁ ነው የምትፈልጉት? የወለዳችኋቸው ልጆች የተሻለ ቦታ ሲደርሱ፣ እነሱ ሲሳካላቸው ምን አይነት ስሜት ይሰማቸዋል? እንደውም በተለይም በሀገራችን ኮንቴክስት ልጆችን ስናሳድግ ከኔ የተሻለ ደረጃ ይደርሳሉ በሚል ምኞትና ሐሳብ ነው። እኔ ኖርኩትን ኑሮ አይድገም፣ እኔ ተሳሳትኩትን ስህተት አይሳሳት ብለን የቻልነውን ምክር የቻልነውን ፕሮቪዥን እናቀርብላቸዋለን። ይህ ትክክለኛው የአባትና የልጅ ግንኙነት ነው። አባት ልጁ ከሱ ተሽሎ ሲገኝ አይንጨረጨርም። አባት ልጁ ከሱ ተሽሎ ሲገኝ አይኑ ደም አይለብስም። አባት ልጄ በለጠኝ ብሎ እልህ ውስጥ አይገባም። ይልቁንስ በደስታ ይፍነከነካል፣ እግዚአብሔርን ያመሰግናል። የደከምኩበት የለፋሁት ልጄ
በዚህ ደረጃ ደርሶ በማየቴ እግዚአብሔርን አመሰግናለሁ እያለ የምስጋና ፕሮግራም ይጠራል። ይህ ነው ትክክለኛ የአባትና የልጅ ግንኙነት። የመሪና የተመሪም ግንኙነት እንደዚህ ሊሆን ይገባዋል። ጤናማ መሪዎች ትክክለኛ ተተኪዎችን ማፍራት እጅግ ያስደስታቸዋል። ተተኪዎቹም አድገው ከነሱ የተሻለ ቦታ ሲደርሱ እግዚአብሔርን ያመሰግናሉ። በደንብ ካሰብንበት የአመራርንም ጥበብ በአግባቡ ከመረመር ነው የአንድ መሪ ስኬቱ የሚለካው መሪ በነበረበት ዘመን በሰራው ስራ ብቻ ሳይሆን የመሪነት ዘመኑ ባበቃ ጊዜ ተቋሙ ይቀጥላል ወይስ አይቀጥልም በሚለው ላይ እንደሆነ ሳይንስም የሚያረጋግጠው ነው። መጽሐፍ ቅዱሳችንም ደግሞ ይህንን ያስተምረናል። ተመልከቱ፣ ኢየሱስ ክርስቶስ አመራሩ በጣም ጤናማና ትክክለኛ መሆኑን የምታውቁት እሱ አገልግሎቱን ጨርሶ ዘወር ባለበትም ጊዜ አገልግሎቱ ቀጥሏል። ሰዎቹም ቀጥለዋል፣ ተተኪዎቹም ቀጥለዋል፣ ቤተክርስቲያን ቀጥላለች። እውነተኛው አስተምህሮ ይሄ ነው። እኛ ዘወር ባለን ጊዜ የሚፈርስ ተቋም ጤናማ በሆነ መንገድ የተመራ ተቋም አይደለም። ይህንን ልናስተውል ይገባል። እንደ መጨረሻ የመሪ ስኬቱ ተተኪ ማፍራቱ እላለሁ። ስለዚህ በአካባቢያችሁ ካሉ ሰዎች ጋር ቤተክርስቲያናችሁን በዚህ እንድትፈትሹ፣ እንድታወሩ፣ እንድትወያዩ ከዚያም በላይ ደግሞ ዋና የሆነውን ጉዳይ ሰብሰብ ብላችሁ እንድትጸልዩ ለቤተክርስቲያን መሪዎች እግዚአብሔር ጥበብን እንዲሰጥ፣ ማስተዋልን እንዲሰጥ፣ ባለማስተዋል የተሳሳቱበት አቅጣጫ ካለ እግዚአብሔር እንዲመልሳቸው አጥብቀን ልንጸልይ ይገባናል። ካሎስ ቲዩብ ከዛሬው ግርግር ወጣ ብለን ስለ ነገ ማሰብ፣ ስለ ነገ መጨነቅ፣ መጸለይ፣ እንደገና ደግሞ በአግባቡ መስራት ይግድ ይለናል። በቤተክርስቲያን ውስጥም ሆነ በተለያዩ ስፍራዎች ምርጫ ሲደርስ የመሪ ያለህ ጩኸት፣ የመሪ ያለህ የሚል ጩኸት በብዛት ይሰማል። ይሄ አግባብ አይደለም። በሰላሙ ሰዓት፣ በትክክለኛው ሰዓት ጤናማ መሪዎችን፣ ተተኪዎችን ማፍራት ብንችል ምርጫ በሚደርስ ሰዓት፣ ከፊት እየመሩ ያሉ ሰዎች ሲዝናቸው በሚያልቅበት ሰዓት የመሪ ያለህ የሚል ጩኸት አይስተዋልም። ስለዚህም ዛሬ ቀን ሳለ በትክክለኛው ሰዓትና በትክክለኛው ጊዜ መሪዎችን በእግዚአብሔር ቃል መሰረት እናሳድግ፣ ታዳጊዎችን በአግባቡ እናሳድግ፣ ወጣቶችን በአግባቡ እናሳድግ። ይህንን ስናደርግ የነገዋ ቤተክርስቲያን ትክክለኛ አስተሳሰብ ባላቸው፣ ፈራሃ እግዚአብሔር ባላቸው፣ ቅንነት ባላቸው መሪዎች መመራት ትችላለች። የመሪ ስኬቱ ተተኪ ማፍራቱ። እግዚአብሔር ይባርካችሁ። ይሄ ቻናል ካሎስ ቲዩብ ይባላል። የተለያዩ ወቅታዊ ትምህርቶችን፣ ተከታታይ ትምህርቶችን የምንለቅበት በመዝሙሩ አገልግሎትም አገልግሎታችንን ለሌሎች የምናደርስበት ቻናል ነው። ይህንን ቻናል ሰብስክራይብ እንድታደርጉ በጌታ ፍቅር እንጠይቃለን። አዳዲስ ነገሮችን በምንሰራ ሰዓት ደግሞ ኖቲፋይድ እንድትሆኑ የደውል ምልክቷን በመጫን ቤተሰብ ይሁኑ። እግዚአብሔር ይባርካችሁ።